ዛሬ መቼም ቀድሜ ልትመጣ ስለዚህ ባለፈው ጂም ዛሬ ደግሞ አሸናፊ አንድ ፍቅር ግን ሌላ የተለየ ስሜት እንዳይሰማሽ ጥያቄ ውስጥ የሚመላለስ ጥያቄ አለ። እንደው ባለፈው ጠይቅሻለሁ ሳትጠይቅሽ በምን በጣም በጣም ግን በሌላ እንዳትነግሪኝ እሺ? እውነት ልትመልሺ ትገደጃለሽ። ጥያቄ ፍቅር እስከ ዛሬ ድረስ አይነት ላት አይዞሽ እሱ ገብቶኛል። ያው ግን አናደለ ገብቶ የመጣ ያስቸገረ ወይም ደግሞ እያስቸገረ ያለ ለማለት ፈልጌ ቅናት ምናምን ነገር ነው ብለሽ እንዳታስቢ አናደለ ለማወቅ ያለ በተደጋጋሚ ጊዜ ከጋሼ ጋር የማይጠፋ የሆነ ልጅ ደግሞ ቤቴ አይወጣም። የጋሽ መስሎ የጋሽ እና እኔ ደግሞ ጠይቁኛል በግልጽ የጋሽ ደግሞ ዳርግ ኧረ እባክሽ እና እስካሁን ድረስ ያስቸገረኝ ነው። ግን እስካሁን ያስቸገረኝ ማለት አይ በቃ ያደወለ ነገሮች አውራሉ ምናምን ለምን ማለት ስለና ስላንቺ ቁርጦ እንደማድረግ ፍቅረኛ አለ እኔ የማገባው ሰው የራሴን መስዋዕት አታስቸግረኝ ገርናት አንተኛው ማለት ጋሽ ቀጥታ ይናገሽ ነው የሚናገረው ለካ እሱ ማለት ኦኬ ለምን እንደዚህ አናደርግ ማለት ለምን እኔ አላናገረው ችግር የለውም እኔ ዘዴ ፈጥሬ በቃ እኔና አንቺ ፍቅረኛ መሆናት ይሻላል። ሁለተኛ አንቺን እንዳያስቸግርሽ ከዛ ውጭ ደግሞ በቃ እንደ ጓደኛ ቀርብ እኔ ቀስ ብዬ ለጋሼ እንዳይናገር አድርገዋል። ምን ችግር አለ? ለጋሼ ለማይናገር ግን ማለት በቃ የሆነ ዘዴ ግን አላጣም። ለመሰለሽ ፍቅር እንደዚህ የሚያስቸግርሽ ምናምን ከሆነ ጥሩ አይደለም። ገብቶሻል? ስሜትሽ ሊጎዳ ይችላል። ሁለተኛ ነገር ደግሞ ለእኔም ያለሽ ነገር ሊቀንስ ይችላል የሚል ስጋት ስላለኝ ስለዚህ ሲባለሽ በጣም ጥሩ። ስለዚህ ሰው መስጭኝና እኔ ቀስ ብዬ ቀጥሬ በሌላ ዘዴ ምናምን ቀስ ብዬ ስለሌና ስላንቺ አሳውቀዋለሁ። ከዛ በኋላ ይጠይቅሽም ማለት ነው። አንቺም ሰላም ታገኛለሽ። ውስጥሽ ያለውን ፍቅር እያመጣሽ ለእኔ ብቻ ማለት ነው። እኔም ቅናት ቤቴ ምናምን የጀመረበት ነገር ይቀራል ማለት ነው። ውሰድ ያንቺ ማናቸው ነገሮች ተበላሹ ማለት ነው። እኔ አንቺን አጣሁሽ ማለት ነው። በዚህ ማክ ስጋታ ይገባሽ። ያንዳንዱ ነገር በጥንቃቄ ያለ እስከ ዛሬ ያጠፋሁት ነገር አለ። ያው ያለበት ነው የተቃቀለ አውቃለሁ። በዚህ ልክ ይሄን ያህል ራስሽን ማጣት የሚኖርብሽ አይመስለኝም። ልክ ነሽ፣ ግን ያው የሚደረግ ይሁን ነገር እንዳላሰብኩት ገብቶኛል። እረዳሻለሁ እኮ ነው ሁሉንም ነገር አይቼዋለሁ። ግን በቃ
በዚህ ልክ ድረስ ራስሽን መግባት የለብሽ። ለራስሽ ጊዜ መስጠት አለብሽ። ማድረግ ያለብሽን ነገሮች ማድረግ አለብሽ። እስቲ ለምሳሌ ስለ ጆሲ ነው ጊዜ ሲጭው እስቲ እዩ። እኔ የታየኝ ነገር እንዲታይሽ እፈልጋለሁ። በቃ ለራስሽ ጊዜ ሰጥተሽ ደስተኛ እንድትሆኚ አብረሽ ሆነሽ እሱ ላንቺ የሚሆን አይነት ሰው መሆኑን እንድትረጅ እፈልጋለሁ እንጂ አንቺ ምንም እንድትሆኚብኝ አልፈልግም። የኔ ልጅ አንቺ የማታውቂው ነገር አለ ማለት የእሱን መልካምነት ምናምን ነው እያየሽ ያለሽው። ይህ ደግሞ አይደለም እሱ የወለደኝ የገዛ አባቴ ክዶኛል። አስቢ፣ እሱ ክዶኝ ደግሞ ከዛ ሰው ልጠብቅ እንደምችል ደግሞ አስቢ። እረዳሻለሁ። ሁሉንም ነገር አውቀዋለሁ። ገብቶሻል። እኔ አሁን እሱ ጋር ያለውን ነገር ሳየውና አንቺ ይሄንን ስልሽ የሆነ ለአንቺ ያለውን ቦታ ስለተረዳሁት ብቻ ነው ይገባኛል። ምክንያቱም ካሳለፍሻቸው ነገሮች አሁን ላይ ይሄን ለመቀበል በጣም ይከብድሻል። ስሜቱን በደንብ አድርጌ አውቀዋለሁ፣ ምክንያቱም አብሬሽ ስለነበርኩ። ግን ይሄ በቃ ተገቢ አይደለም። እስቲ ለራስሽ ጊዜ ሰጥተሽ ለሱም ጊዜ ሰጥተሽ ያለውን ሁኔታ ብታዩ ባይ እኔ ጓደኛዬ። ምክንያቱም አይቼዋለሁ ቢጎዳሽ ኦልሬዲ እኔ ወደ እሱ ልገፋፋሽ አልፈልግም። ሁሉንም ነገር በራስሽ ፍላጎት ነው ማምራት ያለብሽ። ገብቶሻል አይደለ? ግን በቃ የእሱ መጥፎነት አልታየኝም። ጊዜ ሲጪው፣ ቦታ ሲጪው እነዚህን ሀሳቦች ከራስሽ ላይ አርቂያቸው። በቃ እስቲ ራስሽን አዳምጪ። ልክ ነሽ ጓደኛዬ። ማለት የምትመክኝ ይገባኛል። ለእኔ አስበሽ እንደሆነ አውቃለሁ። ለአንቺ በጣም ሪስፔክት እንዳለኝ ታውቂያለሽ። አውቀዋለሁ። ነገር ግን በቃ በዚህ ሰዓት ብቻዬን ነው መሆን የምፈልገው። እሱም እኮ ወንድ ነው፣ ነገ ምን እንደሚፈጠር አይታወቅም። ስለዚህ አሁን ብቻዬን እንድትለኝ ይፈልጋል። ማንንም አልፈልግም። በተለይ ወንድ የተባለ ፍጡር ማየት አልፈልግም። ይገባኛል ማለት ግን እሺ፣ ሁሉም ሰው አንድ ነው ብለሽ ታስቢያለሽ? እስቲ ንገሪኝ። ማለት ይሄ አለ አይደለ? እንዴት ብዬ ላስረዳሽ? ሁሉም ሴት አንድ ነው? እሺ በአንድ አንግል እንውሰደው። እሱን ተይው፣ እረዳሻለሁ። ምክንያቱም አንቺ ካሳለፍሻቸው ነገሮች አሁን ምንም ብልሽ ምንም ላትረጂኝ ትችያለሽ። ገብቶሻል? ስለዚህ እንደኔ እሺ ራስሽን አዳምጪ። ለራስሽ ቦታ ስጪ። ሰው ሲያደርግልሽ ከነበረው ነገሮች እዩ። እስቲ ለአንቺ ራሱ ምን ያህል ቦታ እንዳለው መጀመሪያ ራስሽን አዳምጪ። ከዛ በኋላ ለሱ ጊዜ ትንሽ ሰጥተሽ እንኳን ለትንሹ እንኳን እዩ ውስጥ ገብቶሻል። ሁሉም ሰው አንድ እንዳልሆነ የምትረጂበት አንዱ መንገድ ነው ብዬ አስባለሁ። እንደኔ ልብሽ ተሰብሯል። ልክ ነሽ። ለማሰብም ግን ጊዜ ያስፈልገናል። ስለዚህ አሁን ብቸኛ የምፈልገው ነገር ቢኖር ጊዜ ነው። ስለዚህ በቃ ጊዜ ስጡኝ። ማንንም አልፈልግም። እናቴን ራሱ በስርዓት እያናገርኳት አይደለም። ገብቶሻል። ስለዚህ ተረዳሻለሁ። ምክንያቱም ያለሽበት ስሜት ያስብላል። እውነቱን ለመናገር ምንም ብትሆኝ ምንም ብትይኝ ምንም ፈርድብሽ። ምክንያቱም ስሜቱ ይገባኛል። በቃ ግን ለራስሽ እስቲ ጊዜ ስጪ። ማለት ሰውን የሆነ ሰውን እኮ ስትቀርቢ ነው ማንነቱ ልትረጂው የምትችይው። ገብቶሻል አይደለ? ውሰጂ ጊዜ፣ ራስሽንም አዳምጪ። እንድትጎጂ ደግሞ ጭራሽ አልፈልግም። እሱ የሚጎዳሽ አይነት ሰው ቢሆን እኔ ቀረቢውን እጅ ጭራሽ አልፈልግም። ምክንያቱም ጓደኛዬ ነሽ። እሱ ሳይሆን አንቺ ነሽ የምትቀርቢ ለእኔ የሚገባሽን ሰው እኔም እንድትቀርቢ የምፈልገው ልትረጂ የሚገባው ነገር እሺ አቶ ዮናስ ቤቴ ለምን እንደቀጠርኩ ታውቃለህ? አዎ ቤቴ ቀጠርኩ ምናልባት የኔና ያንተ መገናኘት አቶ ሶሪ ጋር ከደረሰ አደጋው የከፋ የሚባል ያው ባለፈው በስልክ እንዳወራው እኔ ፍቅርተ አጎት ፍቅርተ በጣም እንደምትወድህ አንተም እንደምትወዳት በተደጋጋሚ ጊዜ ትነግረኛለች እና አቶ ሶሪንም በተደጋጋሚ ጊዜ እንዲዱርልህ ጠይቃለህ? አዎ ብዙ ጊዜ ጠይቄያለሁ። አቶ ሶሪም ባገኘኋቸው ቁጥር ነው የምጠይቃቸው። እሳቸው ግን ይሻላል ቢያል ያው ታውቃለህ አይደል? አንዳንድ ጊዜ የተከበሩ ሰዎች ባለሀብቶች ምናምን ክብራቸው የሰማይ ያህል ማግዘፍ ይወዳሉ። እውነት ነው። ለዛ ነው እንጂ አንተ ለእሷ አንሰህ እሷ ለአንተ በስታ ምናምን አይደለም። ያው የክብር ጉዳይ ነው። ተዋቸው።
እኔው እሷ ፈቃደኛ ከሆነች አንተም እሷ እንደምትለው አንተም አሁን እንደተናገርከው የምትዋደዱ ከሆነ እኔ ነገሮቹን ቀለል አድርጌ መጨረስ ይችላል። ደስ ይለኛል። በእኛ ቤተሰብ በኩል ያው ሽማግሌ ምናምን ነገር የሚሏቸው አንዳንድ ሂደቶች አሉ። እሱም ቢሆን እኔ ስላለው ያን ያህል አስቸጋሪ ይሆናል ብዬ አልገምትም። በጣም አመሰግናለሁ። ያን አረክልኝ ማለት ብዙ ነገር አቀለልክልኝ ማለት ነው። ስለዚህ ምን እናደርጋለን መሰለህ? ይሄ ጉዳይ እኔ እናንተ ብቻ በሚስጥር እንይዛለን። ፍቅርተም ብትሆን እኔ እናንተ በየጊዜው እየተገናኘን መነጋገራችንን ማወቅ የለባትም። በእርግጥ እንደማገኝህና ይህንን ሁኔታ እንደምነግርህ ነገሮችን በሚስጥር እንድናስኬድ መመካከል እንዳለብን ነግሬያታለሁ። ፈቃደኛ ናት። ያው ትፈልጋለች። ሁለታችሁ ጋር የሆነ መፈላለግ ነገር እንዳለ ይገባኛል። እኔ በጣም ነው የምወዳት ጋር እሷም እንደምትወደኝ እርግጠኛ ነኝ። ለዛ ነው ላገባትም የምፈልገው። በጣም ጥሩ። ስለዚህ በእያንዳንዷ ጉዳይ እየተመካከር በአንተና በፍቅርተ የወደፊት አብሮነት ውስጥ እንቅፋት ሊሆኑ የሚችሉ ነገሮችን ሁሉ እያስወገድን አንተና እሷን ወደ ትዳር መስመር ውስጥ ለመክተት ሁለታችንም ቁርጠኛ መሆን አለብን። በእኔ በኩል ዝግጁ ነኝ። እሷን የማገባበትን ቀን ነው የምጠባበቀው። በጣም ጥሩ። ያው እንደምታውቀው አቶ ሶሪ ትንሽ ባህሪያቸው አስቸጋሪ ነው። ደግሞ አንተ ራስህ እዛ ቤት መስራት አለብህ ብዬ አላለም። ደግሞ እኮ እውነቴን እኮ ነው። አንተና እሷ በሚስጥር ነገሩን ጨርሳችሁ የምትጋቡ ከሆነ አያስቀምጡም፣ ታውቃለህ። ስለዚህ በጊዜ የሆነ ቦታህን አስተካክለን ብለህ ከእሳቸው መፋታት ካልቻልክ እሷን አግብተህ መኖር ማለት የህልም ቅዠት ነው። በጣም ከባድ ነው። አቶ ሶሪ መሀላችን እየገቡ ብዙ ነገር እየረበሹት ነው እንጂ እኛ ቆየን ካሰብን ለመጋባት ራሱ። ግን አቶ ሶሪ ምንም የሚበገሩ ሰው አይደሉም። እሱ ነው ትንሽ እያከበደብኝ ያለው። ያን ነገር አንተ ካቀለልክልኝማ ባለውለታ አይሆንም ማለት ነው። ምንም ስጋት እንዳይገባ ያው አንዳንድ ነገሮችን እየተመካከረን ምን እያለን አንተስ እንዴት አድርገህ ከእሳቸው መስመር መውጣት እንዳለብህ የራስህን መንገድ እንዴት መከተል እንዳለብህ ደግሞ ነገ ተነገ ወዲያ እንገናኝና እንነጋገራለን። ሻይ ቡና አሁን ቸኩላለሁ። ተዋጣ። አቶ ሶሪ አንድ ከባድ ስራ አዞኛል። አንተ በጥብቅ ስለፈለከኝ ነው የመጣሁት። በጣም ጥሩ። እንግዲያውስ እሷ ጋር ያለውን ነገር ላውራትና ነገ በተመሳሳይ ሰዓት ብንገናኝ ደግሞ እዚህ ቢሆን የተሻለ ነው። ስጋት ተሰማህ እንዴ? አልተሰማኝም። ይሻላል። አዎ ውጭ እይታውን አልፈለኩትም። በቃ እርሶ ቤት መሆኑ ከነገ ወዲያ ተመሳሳይ ሰዓት እዚህ እንገናኝ። በጣም ደስ ያለውን ነገር እንዳንድ ነገሮች እንመካከርና ለሚሆን እናደርጋለን። ምንም ስጋት አይግባ። ትልቁ ነገር እናንተ መዋደዳችሁ። አዎ እኔ በጣም ነው የምወዳት። እሷን የማገባበትን ቀን ነው በጉጉት የምጠብቀው። እውን ይሆናል፣ አትጠራጠር። ደስ ይለኛል። እሺ በል እንግዲህ በባዶ ቤት። ኧረ አለቃ ችግር የለውም። አመሰግናለሁ። እሺ አመሰግናለሁ። እሺ አደራ። እሺ እሺ ትልቁን ቀለበት እጄ አስገብቻለሁ።